ብላ ሮጣ ብሌን እንግዲህ ከፎቅ ላይ ራሷ ስትወረውል እና ዛራ በእልሟ ታያለች። ከዛ ደንግጣ ወይኔ ልጄን ብላ ሮጣ ስትሄድ ብሌን ግን ደረጃ ላይ ቁጭ ብላ ታገኛታለች። ሰላም የድሮ ቤተሰብ ሁላችሁም ሰላም ለእናንተ ይሁን። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬም ደግሞ ድሮ ድራማ ይዤላችሁ መጥቻለሁ። እንግዲህ ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። ስለምታበረታቱኝና ከኔ ጋር ስለሆናችሁ በጣም አመሰግናለሁ። እንግዲህ ጉለቴንም ሳታየው እንግዲህ ሁሉን ነገር ችላችሁ እያዳመጣችሁ እንግዲህ እንዲሁም ደግሞ ከኔ ጋር ስለሆናችሁ እጅግ አድርጌ አመሰግናለሁ። ድሮ ቤተሰብ እንግዲህ በጣም ደስ የሚል ድራማ ነው። እንግዲህ ወደ ዛሬው ስንሄድ እንግዲህ እና ዛራ በጣም ደንግጣ ከዛንን ሄዳ ስታያት፣ ነገር ግን እሷ በወረንዳ ላይ ቁጭ ብላ ነበረ። ልጄ ምንድን ነው የምታደርጊ ከዚህ ጋር ይላታል። ትላታለች። እሷ ደግሞ እንቅልፍ እምቢ ብሎኝ ነው ትላታለች። ቆይ አንቺ እና ወደ ውስጥ እኮ ብትገቢ ይሻልሻል ስላት፣ አይ እዚው ይሻለኛል ትላለች። ከዛንን እንግዲህ እሺ በቃ ይሁን እኔም ከአንቺ ጋራ እዚህ ቆያለሁ ትላታለች። እና ዛራ ቆይ አንቺንስ እንቅልፍ እምቢ ብሎሽ ነው ወይ ብላ ትጠይቃታለች። አዎ እኔም እንቅልፍ እምቢ ብሎኝ ነው ብላ ትነግራታለች። እሺ በቃ ይሁን ብላ ቁጭ በይ እና ምንድን ነው ቆይ ለምንድን ነው የምታግሺው? አሁን ምን እየተሰማሽ ነው? ምንሽ ነው የሚያምሽ? ትላታለች። አይ አሁን ላይ ምንም አልልም በጣም ደህና ነኝ እና እንግዲህ ትላታለች። አምናንም እንግዲህ ተነስቶ ቁጭ ብሎ ነበረ። ከዛንን እንግዲህ ለምንድን ነው የማትተኛው ብላ ይላታል። አይ እንቅልፍ ሊወስደኝ አልቻለም ትለዋለች ይላታል ሜሪ። ከዛንን ቆይ ምንድን ነው በዚህ ሰዓት የምትጨነቀው? ምን እያሰብክ ነው ትለዋለች። ቆይ ከመጀመሩ ነው ህይወቴ እንደዚህ እየተወሳሰባ ምንድን ነው እንደዚህ አይነት ነገር የሆነ ብሎ እንትን ይላታል። ቆይ ምን ማለት ነው ብላ ትጠይቀዋለች። ከዛንን አይ ያሁን እየሆነ ነገር ያለው እንደዚህ አይነት ነገሮች በጣም ይከብዳሉ ብላ ከዛንን እንግዲህ ጄሪ ጥላው ትተኛዋለች። እሱ ቁጭ ብሎ እያምሰለሰለ ነበረ። እኔ እንደውም በእልም ያየችው መስሎት ነበረ። እንግዲህ ቆይ አሁን ቆይ እናት ዛራ በጣም ነው የማመሰግነው ያንቺን ታሪክ በሙሉ ሰምቻለሁ ትላለች። ከዛንን እናት ዛራ አንቺ ጥሩ ሴት እንደሆንሽ አውቄያለሁ፣ ተረድቻለሁ፣ ከሌላ ሰውን ሰምቻታለሁ ትላታለች። ከዛንን እሷ ደግሞ አንድ ነገር ልንገርሽ ብላ በምስጢር እየነገረቻት ነበረ። ስለዚህ ያለውን ነገር በምስጢር እያስረዳት ነበረ። እንግዲህ እንድታስታውሳት የሚረዳትን ነገር ይመስለኛል እንግዲህ ሳስበው ራሱ። ከዛ እንግዲህ እንደዛ እያለቻት እየመከረቻት ነበረ። ሁሉም ነገር መልካም እንደሚሆን ተስፋ አደርጋለሁ ትላታለች። ከዛ እንግዲህ ጄሪ ደግሞ በጠዋት ተነስ ብሌን ጋር ትመጣለች። አቤት ትላታለች። እንዴት ነሽ? ደህና ነሽ? ትላለች። አዎ ደህና ነኝ፣ አሁን ለውጥ አለኝ ትላታለች። የምትፈልጊና የማደርግልሽ ነገር አለ ወይ ትላታለች። ጠይቂኝ ትላታለች። እሺ ጠይቅሻለሁ ትላታለች። ከዛን አንዳንድ ጊዜም ተንቀሳቀሺ፣ እዚህ ጋር ብቻሽን ቁጭ አትበይ ትላታለች። እኔም ልክ ነሽ፣ እኔም በተቀመጥኩበት ቦታ እየደከመኝ ስለሆነ እሺ እንቀሳቀሳለሁ ትላታለች። ብሌን ብላ ትጠራታለች። ቆይ አንድ ጥያቄ ሊጠይቅሽ ወይ ትላታለች። መቼም እኛ ሰው ነንና እንሳሳታለን ትላታል ብላ ትጠይቃታለች። ስለዚህ እኛ አሁን በንፈዳድ ጥፋቱን አምኖ ይቅርታ ከጠየቀ ምንም ችግር የለም፣ ይቅርታ አደርግለታለሁ። ለምንድን ነው የምነፍቀው ትላለች። ከዛ ተስፋ አለኝ ማለት ነው ትላታለች።
ምን ማለት ነው ትላታለች። አይ እዚሁ ነው ብላ እንግዲህ ጥላት ትሄዳለች። እንግዲህ ሲፈን ወይዘር ሲፈን ጋር ትመጣና እንግዲህ ጄሪ እንዴት እንደሆነ ምንድን ነው እንደዚህ የተቀመሽ ብላ ትጠይቃታለች። የስምምነታችን ነው ትላታለች። ከኔና ከአንቺ ምንም አይነት ስምምነት አይኖረንም። አንቺ ምንም አይነት ስምምነት ከአንቺ ጋር ካይስ መሆን አለብኝም ትላታለች። ምን ላርግልሽ ብላ ትጠይቃለች። ስለዚህ የጆሮ ሙሉ ነገር እንዲስተካከል ታደርገዋለች። መርዝ ትረጨዋለች። ከዛንን ይሄ ሁሉ ነገር እንዲበላሽ ይፈልጋለሁ ምርቱ ላይ መርዝ እንድታደርጊ አብራታለች። ከዛንን ይሄን ነገር ማድረግ ምንም ነገር አላደርግም ትላታለች። ከዛንን ምንም ነገር ማድረግ እኔ ያንቺ ሴራ መሳሪያ አይደለሁም አልተሳካልሽም ትላታለች። ስለዚህ ያለውን ነገር እንግዲህ ሰው ለማድረግ ትላታለች። ከዛ ቆይ ታደርገዋለሽ ወይስ ደግሞ ያልኩሽን ነገር ትላድርግ ትላታለች። እንግዲህ በመሳሪያ አድርግታ ይሄን ነገር እየተጠቀመችው ነው። እንግዲህ አምራን ደግሞ ወደ ሲፈን እንግዲህ ይሄንን መቼም ቢሆን አላደርግልሽም፣ አንቺ ያደረግሽው ነገር እኮ ልክ አይደለም፣ ስለዚህ እንደዚህ አይደለውም ትለዋለች። ከዛ አምራን ደግሞ ይመጣል። እንዴት አደርሽ ይላል። እንዴት ነ ምስጢረኛ ትለዋለች። ከዛንን ደግሞ እኮ እንቅልፍ አልወሰደኝም፣ እንቅልፍ እምቢ ብሎኝ ነበረ ትለዋለች። ከዛ ለትንሽ ጊዜ ነው እንጂ ይላታል። ስለዚህ ኢመኒኝ እስከ ዛሬ እንደዛቻ የሚቀር እንዳይመስልሽ፣ ይሄንን አርግ ያልሽኝን ነገር አርግ ያልኩሽን ነገር ታደርጋለች፣ አለበዛ ግን እንግዲህ የሚፈጠረውን ቆመች ታያታለች ትላታለች ጄሪ። ከዛንን እንግዲህ ከሌላ ሰው ጋር ነበረ፣ አዲስ ሰው ተጨምሯል። እንግዲህ ቆይ ልክ ነህ አንቺ እንደዚህ ጤንነት አይመለስ አይችልም፣ ስለዚህ ለመነሳት ይከብዳል ይላል። ዶክተሩን እንግዲህ የማስታወስ ችሎታዋ እንዴት ነው ትላል። እንዴት አርግተን በደንብ አርጋ ትሬት መደረግ አለበት እንድታስታውስ እንግዲህ ሙሉ ጊዜ መሳቅና እንዲሁም ደግሞ የሚያስታውሳትን ነገር ማድረግ አለብን። ያንን ካላደረግን እንግዲህ ብሌን ልታስታውስ አትችልም ትላታለች። ከዛን እንግዲህ አጅሪት እንግዲህ ብሌን ጋር ትፈጣና እንዴት ነች ትላታለች። ደህና ነኝ ትላታለች። ቆይ ምን አይነት አወዳደቅሽ ነው እየወደቅሽው ትላታለች። ስለዛን እና ታዲያ ምንድን ነው ወድቄ ነው እንዴ ትላታለች። እና ምንድን ነው ትላታለች። ቆይ ምንድን ነው ይሄን ምን ማለት ነው ትላታለች። ከዛንን ስለዚህ ምን ማለት ነው ትላታለች። ይሄንን መቼም እንግዲህ ይሄንን የነገረኝ ምስጢረኛ ነው ትላለች። ማን ነው ደግሞ ምስጢረኛ ትላለች። ከዛ መቼም እንግዲህ አምራሃል አይልሆንም አይደል ብላ ራሷን ትጠራጠራለች። ከዛንን እንግዲህ ያለውን ነገር ስለዚህ የምናደርገውን ነገር አድርገን ማስታወስ መጀመር ትችላለች። ስለዚህ አንተ አትጨቀን፣ ተረጋጋ። ይሄን ሀል እኮ በጣም ከባድ ነው፣ እንዳልከው አይደለም። ተመሳሳይ ነገሮች ሊያጋጥሙት ይችላል ነገር ስለዚህ የምትፈልገውን ነገር እና ደስ የሚላትን ነገር ደጋግማ ማግኘት አለባት። እንዲሁ ነገሮቹን ደግሞ እንድታስታውስ ፊት ለፊት ያለው ወይም ደግሞ በፊት የነበረው የምታደርገው የነበረውን የምትውልበት ቦታ እንደዚህም ደግሞ ከበፊት የምትወደው ልጆች የሚያላትን ሁሉ ስለዚህ ያን ካደረገች ማስታወስ ትችላለች ትላለች ዶክተሯ። እሺ አመሰግናለሁ፣ አሁን ግን መሄድ አለብኝ ብላ ትሄዳለች። ከዛንን እሺ ብላ ትሄዳለች።
እና ታዲያ እንዴት ነው ከበፊቱ ካቆመችበት ቦታ እየቀጠላችሁ ነው ትላታለች። ለካስ እንግዲህ አታስታውሽም ትላታለች። እኔም ከዚህ ከቀጠልኩኝ እኮ እንዳርጂ መርሳት መለመድ ጀምራለሁ ትላታለች። ስለዚህ መቼ ነው ታዲያ ወደ ራስሽ የምትመለሽ ትላታለች። እኔ እንግዲህ አላቅም፣ ምናልባት እንግዲህ እኔ ደህና የሚሆን ስለዚህ ምናልባት እንግዲህ ወደ ራስ የሚመለስ የምናወራ ይሆናል ትላታለች። እናም ወደ ራስሽ መመለስ አለብሽ። ስለዚህ እንግዲህ ለምንድን ነው የምን ስራ አለብኝ ትላታለች። ስለዚህ ምን ማለት አለብሽ ትላታለች። ከዛን ቆይ ነው ከአንቺ ጋራ የጀመርነው ጉዳይ ብላ ትጠይቃታለች። አይ ሌላ ነገር ችግር አለባችሁ ማለት ነው። ወይዘሮ ዜማም ሰምታ አልሰማውም ነው የምትለው። እንደ አሮጊቷ ናት ትላታለች። እሷን አላወሻትም ትላታለች። እንኳንም አላወሻት እንደውም የመርሳትም ጭምር ሳይሆን ልብ ድካምም ጭምር ነበረ ሚይዝሽ ትላታለች። እንግዲህ ምንም ማለት ነው የምታወሪ ነገር እኮ ምንም አይነት ነገር እኮ እየገባኝ አይደለም። ከዛንን እንግዲህ ጄሪ አይ ጉድሽ ምንድን ነው እንግዲህ ጉድሽን ባልሰማሽ ገበያ ካልወጣሽ ብላ እየተረተች ትሄዳለች። እንግዲህ ወይዘሮ ዛራ እንግዲህ አምራ ኩሽና ገብቶ ቆይ ምንድን ነው ልጄ እንዴት ናት ትላለች። ከዛንን እንግዲህ ዶክተሩስ ምን አለች? እንዴት ነው ነገሮቹን ምን ማድረግ አለበት ብሎ መከረችን ይላል። እንግዲህ ያለው ነገር እንግዲህ ታስታውስ እንድትችል አንቺ ነሽ የምታስፈልጊ። በፊት ስታደርገው የነበረውን በሙሉ እያንዳንዱን ተከታትለን ማድረግ ይኖርባታል። እንዲሁም ደግሞ የምትውልበትን የምትሰራውን ነገር እንደ በፊቱ መሆን አለበት እንድታስታውስ ይላታል። ከዛንን እንግዲህ ምን ችግር አለው ትላታለች እንግዲህ ወይዘሮ። ከዛንን አይ ችግር የለውም ትላታለች። እና ዛራ ምንም አይነት ችግር የለውም በራሴ በኩል እኔ ረዳታለሁ፣ ያለውን ነገር ሁሉ እንድታስታውስ እንግዲህ የቻልኩትን አሀል እሞክራለሁ ከፈጣሪ ጋር ትላታለች። እሺ በቃ ችግር የለውም ያለውን ነገር እናስተካክላለን ይባላሉ። እሺ በቃ ችግር የለውም አንተም የቻልከውን ያህል እንግዲህ አደራህን ትለዋለች። አይ በእኔ በኩል ምንም ችግር የለም እና ዛራ አትስጊ፣ ሁሉም ነገር እንግዲህ ፈጣሪ ይረዳናል ይላሉ። እውነት ለመናገር እንግዲህ ብሌል በጣም የምታሳዝነው እንግዲህ አሁን በጄሪ ምክንያት ራሷን ማስታወስ አለመፈለግ ትፈልጋለች። ዶክተሩ እንግዲህ ተመልሶ ዶክተሩ ደግሞ ትመጣና እንዴት ነሽ ሁሉም ሰላም ነው ወይ ትላታለች። አዎ ደህና ነኝ እኔ ጋር ሁሉም ሰላም ነው ትላታለች። እንግዲህ ሰላም መሆንሽ ነው የሚፈለገው። ስለዚህ መርሳት ያጋጠመኝ እንደዚህ የሚያጋጥመው ለምንድን ነው ትላታለች። የመጨረሻ ቢሆንስ ትላታለች። አይ እሱ እንኳን የመጨረሻ አይሆንም፣ አንቺ በቅርቡ ታስታውሻለሽ፣ በፈጣሪ ተስፋ አደርጋለሁ ትላታለች። የሚያስፈልግሽ ነገር አለ ወይ ብላ ትጠይቃታለች። አይ ምንም ነገር አያስፈልገኝም፣ የሚፈልገው እንግዲህ ማስታወስ ነው፣ እሱን ደግሞ አልቻልኩም ትላታለች። ስለዚህ ብዙ አይነት ጭንቅላቴ ውስጥ አለ ብላ ትላታለች። ከዛን ወደ ራስሽ ስትመለሺ ከዛን ነገሮችን መርሳት ብዙ አጋጣሚ ነው እንግና እረፍት ማግኘት ነው ትላታለች። ከዛንን እንግዲህ ሁሉም ነገር መርሳትሽ ይጠቅምሻል ትላታለች። ከዛን ሌላ የሚያስፈልግሽ ነገር አለ ወይ ብላ ትጠይቃታለች። ከዛንን ያለው ነገር እናስተካክላለን፣ ማስታወስ ትጀምራለች፣ ምንም ማለት አይደለም ትላታለች። እንግዲህ ጄሪ ደግሞ ስልክ እየደወለች ነው። እንግዲህ ድርጅቱ እንዴት አድርጎ ለመውረስ እየተወያዩ ነበረ ከአዝሮ ጋር። እንግዲህ ዛሬም ደግሞ ስልክ እየደወለች ነበረ። ከዛንን
ቆይ ስልክ አነሳም እንዴ? ምን ሆኖ ነው? ለምንድን ነው ዝም የምለው? እያለች እንግዲህ እየፈለገች ነበረ። በአይን ሰው እየፈለገች ስልኳን በምስጢር ማውራት ፈልጋ ነበረ። ነገር ግን አልተሳካላትም። እንዴት አድርጋ እንደምታወራ እንግዲህ እና ዛራ ደግሞ ትመጣለች። ከዛንን እንግዲህ እና ዛራ መጣ። ቆይ ወይዘሪት ምን ፈልገሽ ነው? ምንድን ነው ሮጠሽ የመጣሽው? ትላታለች። ቆይ ነው ምንድን ነው የምታደርጊ? ለምንድን ነው እያደረግሽ ያለሽው? ትላታለች። ከዛንን ቆይ ሴትዮ ተረጋጊ፣ እየሰደብሽ ነው ትላታለች። ከዛንን ቆይ ጭራሽ ቆይ ምንድን ነው ትላታለች። ቆይ አንቺ የምትሰሪ አስበሽ ደግሞ እኔን ዕቃ አሳጣቢ ልታደርጊ ነው ትላታለች። እሱንማ በምን እድልሽ ነው ትላታለች። ከዛንን እንግዲህ እንደዚህ የምታወሪ ከሆነ አንቺ የሚሰሩትን አያውቅሙና ይቅር በላቸው ያለው ትላለች። ከዛን ባይ እንግዲህ ከሱ ጋርማ አታገናኝም ትላታለች። ከዛንን እንግዲህ ነይ ግቢ ብላ ታስገባታለች። እና ዛራ እንግዲህ እሷ ናት ይሄንን ያደረገችው ብላ አስባ ነበረ። ነገር እንግዲህ ምንም እንደዚህ አይነት እንዳልሆነ ግራ ገብቷት ነበር። ስለዚህ እንግዲህ ዛሬ ትመጣና ቆይ እንግዲህ ዶክተሩ እንግዲህ መጣ። እንደ ይሄንን እንግዲህ የመጨረሻ ብቃትሽን እንግዲህ እንድታሳይ ነው ትላታለች። ስለዚህ ምን ልትሰሪ ነው? የትኛው በሽተኛ ነው ልታሳክሚ? ትላታለች። ስለዚህ አዝቤልንን ለማከም ነው ትላታለች። ከዛንን አይ ለምን ብቻሽን መጣሽ ታዲያ? አንድ 10 ሰው ይዘሽ አትመጪም ነበረ እንዴ? ትላታለች። ምን ማለት ነው ስትላት፣ አይ እዚህ ቤት እኮ በሽተኛ ስለሚበዛ ምናልባት እንግዲህ እንድታክማቸው ብዬ ነው ትላታለች። በሽታ ነው የሚበዛው ትላታለች። ቆይ እንግዲህ አታወራም እንዴ? ትላታለች። ቆይ እንግዲህ በቃ እኔ አወራታለሁ ዝም ካለች ትላታለች። እኔ የምልሽ ትላታለች፣ ስራ ቦታ እንዴት ነው ትላታለች። ከዛን እንግዲህ እንደዛ ስትላት ምን ማለት ነው ብላ ትላታለች። ከዛ ሁለቱ ተቃቅፎ ቁጭ ብሎ ታገኛታለች። ሜሪ በጣም ትደነግጥና ምንድን ነው ብላ ታስባታለች። ከዛን ምን ሆና ነው ብላ ስታስበው ሁለቱም ተቃቅፎ ተኝተው ታገኛለች። እንግዲህ መቼም አይታ ምንም አላለችም። ራሷን ይዛ ደንግጣ ቆማ እየተመለከታቸው ነበረ። ቆይ ምን ማለት ነው? ይሄ ምንድን ነው? ምን እያየው ነው ብላ በጣም ትደነግጥና ከዛንን እንግዲህ በሩን ልዝጋ ልምታ እያለች ከራሷ ጋር ተወያይታ ከዛ ጥላቸው ትሄዳለች። ቆይ ሜርሲ ምንድን ነው ያየሽው? ታረጋጊ ብላ ስቅስቅ ብላ ታለቅሳለች። ከዛንን እንግዲህ አልቅሳ ከዛ ምንድን ነው እንግዲህ እሱን እንዴት ልታስታውስ ቻለችው? እንዴት እስከሱ ጋር ሊሆን ቻለችው? ቆይ እድሌ ምንድን ነው ብላ በጣም ታለቅሳለች። የኔ እድል ነው የኔ የእሱን ቆይ እንዴት ልታስታውስ ቻለች? የኔ እድል ነው እያለች ታለቅሳለች። ሁሉ ሰው ያላስታወሰችው አምራንን እንዴት ልታስታውስና ልታቅፈው ቻለች? እንዴት ከሱ ጋር መሆን ቻለች? ብላ በጣም ተናዳ እያለቀሰች ነበረ። እና ዛራ ደግሞ ኩሽና እየወለወለች እንግዲህ ሁሉም ነገር ግራ ገብቶባት ቆይ ምንድን ነው የቱ ጋ ነው ስህተቱ እያለች ነገሮቹ እያስታወሰች ነበረ። ቆይ ልጄን እንደዚህ ማድረግ የሚችለው ማን ነው? እንዲህ ጉድ የሰራኝ ማን ነው? ብላ እንግዲህ ሁሉም ነገር እያስታወሰች ነበረ። ቆይ ምን ሆና ነው? ቆይ እንዴት ነው ይሄ ነገር የተከሰተ? እንዴትስ እኔ አላወቅኩም? እንዴትስ እኔ አልደረስኩበትም? እንዴት እንደዚህ ሊሆን ቻለ? ብላ እንግዲህ ሁሉም ነገር እያስታወሰችና ቤቱ እየጠረገች ነበረ። በሀሳቧ እየሄደችና እየተመለሰች ልጄ እንደዚህ መሆን አልነበረባትም። አምላኬ ሆይ አንተ እርዳት፣ እንድታስታውስ አንተ እርዳኝ። እንደዚህ መሆን የለባትም ልጄ በዚህ መግራት የለባትም ብላ እንግዲህ ትላለች። ሲፋን እንግዲህ
ከብሌን ጋራ መታ እንዴት ነች ትላታለች። ከዛን ምን እንግዲህ ፈልገሽ ነው የመጣሽው ትላታለች። ምንድን ነው ዛሬ የብሌን ጉዳይ ነው ትላታለች። ምንድን ነው አላቅም ትላታለች። ምንድን ነው ጥሩ ነገሮች ላይ አይደለሽም፣ ነገሮቹን እንዴት ነው ትላታለች። ስለዚህ አምራህ አውቃለሁ እኮ አንቺ እንደዚህ አይነት ያደረግሽው አንቺ ነች ብሌንን እንደ የወረወርሻት ትላታለች። ዝም ብለሽ የማታውቂው ነገር አታውሪ ትላታለች። ከዛንን ይሄን ሀል እንዴት ነው ክፉ የምትሆነው? እንዴት ምስኪን ልጅ ምን እንደዚህ ታርገባት ትላታለች። እባቡማ አንቺ ነሽ፣ ምንም አይነት ነገር የምታደርጊው አንቺ ነሽ ትላታለች። ከዛንን አሁን ክፍልሽን አውጪ ትለችን። እያንዳንዱን ነገር ዋጋ ትከፍያለሽ፣ መቼም ቢሆን አልለቅሽም ትላታለች። ከዛንን እንግዲህ ስታባት ትሄዳለች። እንግዲህ እና ዛራ ጋር ትመጣለች። ብለን ቆይ ምን ሆነሽ ነው ትላታለች። ከዛንን ምንድን ነው ትላታለች። ከዛንን ምን ፈልገሽ ነው ትላታለች። ምን ፈልገሽ ነው ትላታለች። ቆይ እዚህ ቤት ውስጥ እኔ ብሌን ብቻ ነው እንደ የምትሉ ምን ሆነሽ ነው ትላታለች። ከዛን ምንድን ነው ትላታለች። ከዛን ቆይ ምንድን ነው ታዲያ? እኔ እዚህ ቤት ውስጥ እኮ ምንም አይነት ብሌን ማለት ነው ወይ እኔ ቦታ የለኝም እንዴ ትላታለች። ቆይ አንቺ ምን ሆነሽ ነው? ቆይ ከብሌን ጋር ያለ ችግር ምንድን ነው? ከአንቺ ጋር ያለው ነገር ምንድን ነው ትላታለች። ማለትም እንደዚህ ቅናት ነው እንደዚህ የሚያደርግሽ ትላታለች። ከዛኔ ወይኔ ብለን እንዴት ነው ቅናት እንደሆነ ያወቀችው ትላታለች። ከዛንን እንደሆን ነገሩ ከሆነ አይሳካልሽ ተብያለሁ ብላ በጣም ትናደዳለች። ከዛንን እንግዲህ ተናዳ ከዛንን ደጅ ላይ ቆማ ከራሷ ጋር እያወራች ነበረ። ግራና ቀኝ ተጋብታ እያለች እንግዲህ አጅሬት ከች ትላለች። ቆይ እዚህ ቤት ውስጥ ጥሩ ሰው የለም፣ ሁሉም ሰው አብዷል ማለት ነው። ምንድን ነው ብቻሽን እዚህ የሚያስወራሽ? ምን ሆነሽ ነው? ምንድን ነው እንደዚህ የሚያስጨረጭርሽ? ትላታለች። እኔ በጠዋቱ እንደዚህ ሆኛለሁ፣ እንደዚህ አንቺ ደግሞ በጭራሽም ታረጋጊ። ምንድን ነው እንደዚህ የሚያናድድሽ? ዛሬ ነው እንደ የወንድሜ ሚስት መሆን የምታውቂ? መቼም እንግዲህ ከድሮም እኮ አትመቸኝም፣ ከመጀመሪያም እኮ አንቺ ነሽ እኮ ትላታለች። ከዛንን እንግዲህ አውቄ ነው ዝም ያልኩት እንጂ እኔ ሁሉም ነገር ማድረግ ይችላለሁ ትላታለች። ከዛንን ተረጋጊ፣ አንቺ የት ሄደሽ ነው የምትመጪ ትላታለች። አይ ለምንድን ነው የጠየቅሽን ትላታለች። ከዛንን ለካ እንግዲህ የቤቱ አባወራ እናቱ ነች ትላታለች። ከዛን ቆይ እኔ እናቴ ስንት ስራ አለብኝ የአንቺ ብሶት የማዳምጥበት ሰዓት የለኝም ብላ ጥላት ትሄዳለች። ከዛ እንግዲህ መንገድ ላይ የሄደችውላ ትንጨራጨራለች። እንዴት እንደዚህ ሊሆን ቻለ? እኔን ጥሎ ከሷ ጋር እሷስ እንዴት እሱን ልታስታውስ ቻለች? እያለች እንግዲህ እራሷ ላይ በራሷ ጊዜ ጄሪ በጣም ትናድዳለች። ያለውን ነገር ለማስተካከል ብትሞክርም ሁሉም ነገር ተበላሽቶበታል። እንግዲህ አምራን ደግሞ ቁጭ በል አምራን ደግሞ ወይዘሮ ዛራ ጋር ይሄዳል። እሺ ቁጭ በይ ትላታለች። ከዛንን እሺ ብሎ እንግዲህ ያለውን ነገር ለማነጋገር ምንድን ነው መቼ ነው ይሄ ነገር የሚያበቃው ትለዋለች። ቆይ ልጄ ሁሉም ነገር እኮ ከሁሉ ጊዜ በላይ አሁን መጠንከር ይኖርብሃል ትለዋለች። እና ምን ማድረግ አለብኝ? አስተካክላለሁ ስል ይበላሻለሁ፣ አረፍኩኝ ስለው ደግሞ ብዙ አይነት ነገር ነው የተደራረበብኝ። የብሌል ስል የቤቱን ስል አሁን ደግሞ ብሌል ተደገመች። ነገሮቹ እንግዲህ በጣም እየከበዱ ይመጡ ይላታል። ከዛ ነገሮቹ እስከሚስተካከሉ ድረስ እንግዲህ እስከዛ ድረስ ነው ዋጋ የሚከፈለለት ላል ያን እንግዲህ እኔ የምመኘው እሱን ነው። አሁን ብሌል እራሷን መስተካከል አለበት። ሁሉም ነገር እንግዲህ ቦታ መያዝ ማድረግ አለብን።
ብዙ ነገርን እንግዲህ ታስታውሳለች። አሁን እና ዛራ ብሌል የሚያስፈልጋትን ነገር እስቲ በፊት ማድረግ የሚያስደርጋትን ነገር እስቲ ንገርኝ ይላታል። እኔና አንተ የምንነግረውን ታሪክ እስቲ ጠይቃትን ትለዋለች። አሁን እኮ ያችን ከየት አምጥቼ ነግራታለሁ? ታሪኮቹ እኮ ያን ጊዜ ጠፍተዋሉ። ከየት አምጥቼ ነው የሚጠይቃት? ስለዚህ ትለዋለች። ከዛ የምነግርህ ነገር አለ ወይ ብላ ትለዋለች። እሺ ንገሪኝ ይላታል። ከዛንን እንግዲህ በምስጢር ወይዘሮ ዛራ ትነግረዋለች። እንግዲህ ብሌል በአሁኑ እንድታስታውሰው የቻልኩትን አደርጋለሁ። የኔ ምኞት ራሱ እሱ ነው። እረፍት ማግኘት እፈልጋለሁ። ነገሮቹን ማስተካከል አለብኝ ይለዋል። እንግዲህ ከዛ ወይዘሮ ዛራ ያለውን ነገር እንዲህ ብታደርገው ታስታውሳለህ የሚለውን እንግዲህ በምስጢር እየነገረችው ነበረ። እንግዲህ እሱም ደግሞ እሺ ብሎ ይቀበላል። እንግዲህ ምስጢረኛዬ እንዴት ነህ ትለዋለች። ከዛንን እሱም ደግሞ ደህና ነኝ እግዚአብሔር ይመስገን ይላታል። አሁን እንዴት ነሽ ለውጥ አለሽ ወይ ብሎ ይጠይቃታል። አዎ አሁን ለውጥ አለኝ ደህና ነኝ ትለዋለች። ከዛንን እሱም ደግሞ በቅርቡ ይሻልሻል ብሎ ይላታል። አዎ በዶክተሯ ነግረኛለች፣ በቅርቡ ይሻልሻል ብለኛለች ይላታል። ከዛንን እንግዲህ ነስቲ የምትወጂውን ነገር ይዤልሽ መጥቻለሁ ነይ እግሬ ላይ ተኝ ይላታል። ከዛንን እንግዲህ ከአንድ ጊዜ ብሎ ይጀምርላታል። ከዛንን እሷም ደግሞ ፈገግ እያለች ታዳምጠዋለች። እንግዲህ ፈገግ ብላ እያዳመጠችው ነበረ። በጣም ደስ ብሏት እየሳቀች ነበረ። እሱም እንግዲህ እንባባውን እየቀጠለለት እሷም ደግሞ እያየችው ፈገግታ ላይ እንግዲህ ደስ የሚያሰኝ ነገር እንዳለው ያስታውቃል። እንግዲህ ደስ ብሏት በጣም እየሳቀችና እያነበበላት ነበረ። እሷም ደግሞ ይሁን እሺ በጣም አሪፍ ነው ትላለች። በጣም ደስ ብሏቸው ነበረ።